ሸሪዓ ፍርድ ቤት በኃይለ ሥላሴ ጊዜ ብዙ ሙስሊሞች አንደኛ ከፍትሐ ብሔሩ ጀምሮ ኢግኖር የማድረግ ነገሮች ነበሩ። ፍትሐ ብሔሩ የጸደቀ ቀን ፓርላማ ውስጥ የነበሩ ሙስሊሞች ቁጥራቸው ትንሽ ኦልሬዲ ከጅምሩ ሳይከተትበት ስለመጣ በድምፅ ብልጫ ይወሰን ሲባል እኛ እዚህ ተቀምጠን ድምፅ ሲሰጥ ቁጥራችን ውስን ስለሆነ መድረኩን ረግጠው ነው የወጡት፣ ተቃውሟቸው በዕለቱ ለመግለጽ ማለት ነው። በተለያየ ክፍለ ሀገር ተወክለው የነበሩ ሙስሊሞች የፍትሐ ብሔሩ የጸደቀ ቀን በፓርላማ አልተገኙም። ለምን? ሆን ተብሎ ይህን ለማግለል ስል ነበር። ሐጂ በሽር ዳውድ ደግሞ ሸሪዓ ፍርድ ቤት የሚባለው ራሱ እስልምናን ሰው እንዲጠላ በሚያደርግ መልኩ ነው መንግስት ያዋቀረው የሚል ነጥባቸው ምን ይላሉ? ቢላል መጽሔት 1967 ገጽ 13 ላይ እንዲሁ በብዙ ሚሊዮን የሚቆጠሩ ለሃይማኖታቸውና ለሀገራቸው የሚቆረቆሩ ሁሉ ይህ ፍርድ ቤት የሸሪዓ ፍርድ ቤት ማለታቸው ነው የተቋቋመው የእስላምን ሃይማኖት ለመጠበቅ ሳይሆን ህዝቡ ራሱ ቀስ በቀስ ሃይማኖቱን ጠልቶ እንዲተው ረቂቅ በሆነ ተንኮልና ጥናትና ተንኮል የተመሰረተ ፍርድ ቤት ነው እያሉ በማለት እያጉረመረሙ ለብዙ ዘመናት ከፍ ባለ ሀዘን ተውጠው መኖራቸው የማይካድ ነው ብሎ 67 ላይ ካነሱት አንዱ ነው። እንደገና 1966 ላይ የኢትዮጵያ ሙስሊሞች ሚያዝያ 1 ቀን ለመንግስት ጽፈው ያስገቡት 13 የኢትዮጵያ ሙስሊሞች ጥያቄዎች መካከል በኋላም ሚያዝያ 12 ቀን 66 ሰልፍ ከተወጣባቸው ጉዳዮች አንዱ በሶስተኛ ተራ ቁጥር ላይ ያለው ጥያቄ የሸሪዓ ፍርድ ቤት ነው። ያንን ስናይ እንዲህ ይላል ጽሁፉ። ሶስተኛ የሸሪዓ ፍርድ ቤት ይልና የሸሪዓ ፍርድ ቤቶች በ1936 በቁጥር 62 በወጣ አዋጅ ለብዙ ዘመናት ሲሰራበት ቆይቶ ባላወቅነው ምክንያት በፍትሐ ብሔር ህግ ቁጥር 33447 ንዑስ ቁጥር 1 በመለወጡና አሰራሩም የህግ ድጋፍ የተነፈገው ስለሆነ አሁን የሸሪዓ ፍርድ ቤት ቅዱስ ቁርአናችን በሚያዘው መሰረት አንድ ራሱን የቻለ አቋም ኖሮት በመንግስት በጀት እየተዳደረ ህግጋት ተደንግገውለት ወግና ስርዓት ባለው አኳኋን በእምነቱ ተከታዮች እንዲመራ ተሻሽለው በህገ መንግስቱም ውስጥ ተጠቅሶ እንዲወጣለን ብለው ጠይቀዋል። ይህ ጥያቄ የኢትዮጵያ ጥናትና ምርምር ማዕከል ውስጥ ማኑስክሪፕት ክፍል ማህደር ቁጥር 2400 ላይ እናገኛለን። የኢትዮጵያ ሙስሊሞች ጥያቄ ከነበሩት መሃል በደርግ ዘመነ መንግስትም መጅሊስ እንዲዋቀር ሲፈቀድ እዚህኛው ላይ ግን ያው ቀደም በጥናቱም እንደተነገረው እንዲሁ ባለበት እንዲቀጥል የማድረግ ነገር እንጂ ፕራክቲካሊ የማሻሻል ሁኔታ አልወጣም።